የዘጠናዎቹ ትውልድ ሆኖ በዣ ወረዳና አካባቢው ያደገ የትኛውም ታዳጊ የህፃንነት ዕድሜው አገባዶ ወደ ጉርምስና ሲንደረደር ሐኪም፣ ኢንጂነር፣ መምህር፣ ጠበቃ፣ ሂሳብ አዋቂ ብቻ ምንም የመሆን ውጥን በልቡ ቢጸንስ በዚህ ትምህርት ቤት በኩል ያልፋል። ያለመውን ለማሳካት ህልሙን ከዳር ለማድረስ ከመሰናዶው ገብቶ ለተከታታይ 4 ዓመታት ይሰናዳል። የሚኒስትሪን አቀበት እንደወጣ ቀይና ጥቁር ዩኒፎርሙን ለብሶ እነ ጂኦግራፊን፣ እነ ሂስትሪን፣ እነ ፊዚክስን፣ እነ ኬሚስትሪን ይኮመኩማል። ባግና አጠቃላይ ሁለተኛ ደረጃ ትምህርት ቤት። ልፋቱ ሰምሮለት ማትሪኳን ካለፋት ደግሞ ሰማያዊውን ዩኒፎርም ለብሶ እነ ኢኮኖሚክስ እነ ቲዲን እንደ ኩታ ደርቦ ዩኒቨርሲቲን በሁለት ዓመት ርቀት እያየ ሳይንሱን ይጎነጫል። ከልጅነት ወደ ጉርምስና በሚደረግ የዕድሜ ሽግግር ወቅት ያለ የህይወት ፍትጊያ የሚታለፈው እዚህ ቤት ውስጥ ነው። አብዝቶ ጠያቂ አብዝቶ ተሟጋች የሚኮንበት ዕድሜ የሚጋመሰው እዚህ ነው። ፓርቲን ወክሎ በመወዳደር ፓርላማ የመግባት ሀሁ የሚጀመረው በሚኒ ሚዲያ ስነ ጽሑፍ አፍ የሚሟሸው እዚህ ነው። ላይብረሪ ውስጥ እስከ ምሽት 4 ሰዓት መቸከል የተማርንበት ማትሪክና ኢንትራንስ ሲደርስ አምፖል ሰቅለን በመማሪያ ክፍላችን ደረቅ ወንበር ላይ እያነበብን ያነጋንበት፣ ፋሽን ብለን ዩኒፎርም ያስጠበብንበት፣ በጅማ በር እያለን የፎረፍንበት፣ ድምጻችን ይሰማ ብለን እንደ ክፍል ሰላማዊ ሰልፍ የወጣንበት የእውቀትና የህይወት ትምህርት ቤታችን። የጉራጌዎች ባለውለታ ከሆነው እንድብር ትምህርት ቤት አደራ ተቀብሎ ከ1992 ዓ.ም ጀምሮ ላለፉት 26 ዓመታት ምሁራንን እያበቃ የዘለቀው አገና አጠቃላይ ሁለተኛ ደረጃ ትምህርት ቤት በደጓሚ ጦት ፍጥነቱን ቢቀንስም አሁንም መጓዙን ግን አላቆመም።